ለዩቲዩብ ክሬተሮች ወይም ደግሞ ለዩቲዩብ ኮንቴንት ክሬተሮች አስደንጋጭና ከበድ ያለ የዩቲዩብ ካምፓኒ ህግ አውጥቷል ማለት ነው። እንግዲህ ይህ ህግ ምንድነው? እንዴትስ ደግሞ በአጭር ጊዜ ውስጥ ማስተካከል ይቻላል የሚለውን ከዛ እናንተ ቀድማችሁ አፕላይ የምታደርጉትን ነገር ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ በአሁኑ ሰዓት ምንድነው የዩቲዩብ ቻናል በአሁኑ ሰዓት በጣም ብዙ ወጣት እየተንቀሳቀሰበት ያለው እንደ ስራ መስክ አድርጎ እየሰራበት እንዳለ ይታወቃል ማለት ነው። ያንን ደግሞ የዩቲዩብ ካምፓኒ የተረዳ ይመስለኛል። ምክንያቱም አዳዲስ ህጎችን በየጊዜው ተግባራዊ እያደረገ እያወጣ ነውና ይህ ደግሞ አዲስ የወጣው ህግ አሁን ላይ ለማሟላት ትንሽ ከበድ ይላል። ነገር ግን በቀላሉ እንዴት እንደምናሟላ አሳያችኋለሁ። ስለዚህ እንግዲህ ካሁን በፊት አንድ የዩቲዩብ ቻናል አዲስ ተጀምሮ አፕላይ ለማድረግ ወይም ደግሞ ሞኔታይዝ ለመሆን በአንድ ዓመት ውስጥ ለሎንግ ቪዲዮ ማለት ነው በአንድ ዓመት ውስጥ 4000 ሰዓትና እንዲሁም ደግሞ 1000 ሰብስክራይበር ያስፈልግ ነበረ ማለት ነው። በአንድ ዓመት ውስጥ ወይም ደግሞ በ365 ቀን ውስጥ በ4000 ሰዓት ወይም ደግሞ 1000 ሰብስክራይበር ለሾርት ቪዲዮ ለሚሰሩ ደግሞ በ3 ወር ወይም ደግሞ በ90 ቀናት ውስጥ ማለት ነው 10 ሚሊዮን ቪው ያስፈልግ ነበረ ማለት ነው። እንግዲህ ይሄ ደግሞ አዲስ የወጣውና የተሻሻለው ህግ ምንድነው መሰላችሁ? በአንድ ዓመት ውስጥ ለሎንግ ቪዲዮ ማለት ነው ከፌብራሪ 1 2027 ጀምሮ ማለት ነው እንግዲህ ከዛሬ 5 ወር በኋላ አዲስ ህግ ተግባራዊ ይሆናል። ይህ ተግባራዊ የሚሆነው ህግ ደግሞ ምንድነው? እንግዲህ በአንድ ዓመት ውስጥ ወይም ደግሞ በ65 ቀን ውስጥ የዋች ብዛት ግዴታ ከ8000 ዋች አወር ወይም ደግሞ ከ8000 ሰዓት ማለፍ አለበት ወይም ደግሞ 8000 ሰዓት መሙላት አለበት ማለት ነው። ሰብስክራይበሩ እዛው ባለበት በ1000 ሰብስክራይብ የሚቆም ነው ማለት ነው። ስለዚህ ይህ ተግባራዊ የሚሆነው ደግሞ ከዛሬ 5 ወር ወይም ደግሞ ከፌብራሪ 1 በኋላ ነው ማለት ነው። ሌላው ደግሞ ሾርት ቪዲዮ ለሚሰሩ ሰዎች ትንሽ የነሱም እጥፍ ጨምሯል ማለት ነው። ለዩቲዩብ ሾርት የሚሰሩ ሰዎች ተግባራዊ ያደረገው አዲስ ህግ ምንድነው? ካሁን በፊት 1000 ሰብስክራይበር እና እንዲሁም ደግሞ 10 ሚሊዮን ቪው ነበረ ያስፈልግ የነበረው በ3 ወር ወይም ደግሞ በ90 ቀናት ውስጥ። አሁን ላይ ግን ያንን ምን አድርጎታል ማለት ነው በሰብስክራይበሩ ባለበት በዛው በ1000 የቆመ ሲሆን ነገር ግን ቪው የተመልካች ብዛት ወደ 20 ሚሊዮን ከፍ አድርጓል ማለት ነው። ይህ ደግሞ አብሶ ኢትዮጵያ ላይ ለምንሰራ ሰዎች ትንሽ ከበድ ይላል ማለት ነው። ምክንያቱም ሁሉም ነገር ኢትዮጵያ ላይ አንዳንድ አክሰሱም ስለሚያስቸግር ምናምን ማለት ነው። ነገር ግን በቀላሉ እንዴት አድርገን ማሟላት እንችላለን? እንዴት አድርገን እኛ ቢያንስ ከዛሬ ጀምሮ አዲስ አካውንት ከፍተን እንዴት አድርገን በቀላሉ በ4000 ሰዓት እንዲሁም ደግሞ በ1000 ሰብስክራይበር በ5 ወር ውስጥ አፕላይ ማድረግ እንደምንችል ወይም ደግሞ ሞኔታይዝ መሆን እንችላለን የሚለውን ልንገራችሁ። በመጀመሪያ ምርጥና ተወዳጅ የሆነ ርዕስ ምረጡ። በተለይ የተለያዩ ትምህርት ተኮር የምግብ አዘገጃጀት፣ የጤና እነዚህን ጀምራችሁ ብትሰሩ በጣም በአጭር ጊዜ ውስጥ ተቀባይነት ይኖራችኋል ማለት ነው። ሌላው ደግሞ እናንተ የህግ የሚመለከተው ማለት ነው ለአዲስ ጀማሪዎች ስለሆነ አዲስ ጀማሪዎች ብቻ ስራዬ ብላችሁ በአጭር ጊዜ ውስጥ እንድትሰሩ ወይም ደግሞ ትኩረት አድርጋችሁ እንድትሰሩ ያ የሚሆነው ደግሞ በሳምንት ወይ 2 ወይ 3 ቪዲዮ ደግሞ መልቀቅ ግድ ይላል ማለት ነው። ምክንያቱም ቪዲዮ ሲበዛ ሰዓታችሁ ቶሎ ሊሞላ ስለሚችል ማለት ነው። ስለዚህ እንደዚህ አድርጋችሁ ነባር የሆነው ወይም ደግሞ ካሁን በፊት ሞኔታይዝ ሆኖ ሲሰራ የነበረው የዩቲዩብ ቻናል ምንም አይነት የተሻሻለ ህግ የለውም ማለት ነው። እንግዲህ የዩቲዩብ ቻናል አዲሱ ፖሊሲ ወይም ደግሞ አዲሱ ህግ ይሄንን ይመስላል። ስለዚህ አዲስ ጀማሪዎች እናንተ ምን ማድረግ አለባችሁ? በርትታችሁ መስራት አለባችሁ። ለእኔ እንደምትመለከቱት ደግሞ አሁን ወደ 1800 ሰዓት ይቀረዋል ማለት ነው። ስለዚህ ምን ታደርጋላችሁ? ቤቱን ሰብስክራይብ እንዲሁም ደግሞ ለሰዎች እንዲደርስ ቪዲዮ ላይክ ማድረጋችሁን አትርሱ። ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። በኮሜንትም እንዲሁም ደግሞ በቪዲዮ መመልስላችሁ ይሆናል።